ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁኝ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ ለጤና የሚስማማ ለቁርስም ሆነ ለመክሰስ ልጆችም ሆነ አዋቂዎች በጣም ቢበሉት ጤናማ የሆነ በጣም የሚወደድ ጣፋጭ የሆነ እንግዲህ ወደ ደቡብ በጣም ተዘውትሮ የሚሰራ በዚህ መንገድ ሳይሆንን በሌላ መንገድ ይሰሩታል። እኔ ደግሞ በራሴ መንገድ እንግዲህ እንደዚህ አድርጌ ሰርቼዋለሁ ማለት ነው። ቪዲዮም በጣም እንደምትወዱት ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ በጣም ነው የማመሰግነው ሁሌም ስለምታበረታቱኝ ስለምደግፉኝ። አሁንም እንግዲህ ሀሳብ አስተያየት እና ሼር ኮሜንት ማድረግ እንዳትረሱ ማለት ነው። እንግዲህ ቪዲዮውን ሲጀምሩ በላይክ ጀምሩት። በጣም የሚያምር በጣም ቆንጆ የሆነ ጤናማ አሰራር ነው። እንግዲህ ለመስራት የሚያስፈልገን ሽንኩርት፣ ቲማቲም፣ ቃሪያና የበቆሎ ዱቄት ነው። የበቆሎ ዱቄቱን እንግዲህ ያልተፈተገው ቆንጆ ሆኖ ተፈጭቶ በሱ ቢሆን ሞር በጣም ነው የሚጣፍጠው። ለምን ኢትዮጵያ ውስጥ እንግዲህ እንደዛ ስለሆነ የሚሰሩት ማለት ነው። እንግዲህ ኢትዮጵያ ሲሰሩ በፈላ ውሃ ውስጥ ሽንኩርቱንና ቃሪያ የሚያቃጥል ቃሪያ ያደርጉበታል። ትንሽ ዘይት ያደርጉበትና ቅቤ አድርገው ነው የሚያገነፉት ማለት ነው። እኔ ግን አቁላልቼ ነው የምሰራው በራሴ መንገድ ማለት ነው። እና በዚህ መንገድ ደግሞ ከዚህ በፊትም ሰርቼ ስለሞከርኩትና ስለወደድኩት ያው ለእናንተም ደግሞ ሼር ላርጋችሁ ብዬ ነው። በዚህ አጋጣሚ እንግዲህ ዩቲዩበር ጓደኞቼ የሆናችሁ በጣም ይቅርታ ጠይቃለሁኝ። ብዙ እየዞርኩኝ አይደለም፣ ምክንያቱም ደግሞ ሼር እና ኮሜንት ማየትም አልችልም ዩቲዩብ ስቱዲዮ ላይ ካልሆነ መጻፍም ደግሞ አልችልም እና ብዙ ቪዲዮዎች አይቻለሁኝ። ኮሜንት የተዘጋ የሚከፍተው ግን እኔ እንደዘጋብኝ አይደለም እና ለዛ ነው እንግዲህ ቤታችሁ ማልመጣው የጠፋሁት ማለት ነው። እና ሲስተካከልልኝ እንግዲህ እመጣለሁኝ። እና እስከዛ ድረስ እንግዲህ መጣች ቀረች ሳትሉ የምታበረታቱኝ የምትደግፉኝ በጣም አድርጌ ነው ማመሰግነው። ግን ይቅርታ ጠይቃለሁኝ። በዚህ ከዛ እንደዚህ አድርጌ እንግዲህ ቲማቲሙንና ቃሪያውን እኔ 3 አይነት ነው የተጠቀምኩት። እናንተ ከፈለጋችሁ ቃሪያው ግዴታ አይደለም፣ በሚያቃጥል ቃሪያ መቀየር ትችላላችሁ ማለት ነው የሚያቃጥለውን። እና እኔ ሁልጊዜ እንደምላችሁ ልጆች ስለሚበሉ እኔ ያው የሚያቃጥል ነገር ብዙም አላደርግም። ያው የሰራሁትን በጠቅላላ ልጆች እንዲበሉ ስለምፈልግ ስለማበላቸው ቃሪያ በጣም ብዙ ቃሪያ ይበላሉ፣ ግን በጣም ብዙ የሚያቃጥል ነገር አልጠቀምም ማለት ነው። እና በዚህ መልኩ ሁሉንም እንደዚህ ክትፍትፍ አድርጌ አዘጋጀዋለሁኝ ማለት ነው። ከዛ መጥበሻዬ ላይ እንግዲህ እኔ የተጠቀምኩት የወይራ ዘይት ነው። ኖርማል ዘይትም መጠቀም እንችላለን፣ ምንም ችግር የለውም። ከዛ እንደዚህ አድርጌ እንግዲህ ሽንኩርቴን ጠብሰዋለሁኝ ማለት ነው። በመጀመሪያ ቆንጆ አድርጌ በደንብ አድርጌ ሽንኩርቱን አቁላለዋለሁኝ እና እንዴት እንደሚጣፍጥ እንዴት ቆንጆ እንደሆነ ልነግራችሁ አልችልም። ሽንኩርቱ ቆንጆ ሆኖ ከበሰለ በኋላ እንግዲህ ቲማቲሙን እኔ ከፈለጋችሁ እናንተ መፍጨትም ትችላላችሁ። እኔ ግን አልፈጨሁትም፣ እንደዚሁ ጎረድ ጎረድ ነው ያደረኩት ማለት ነው። እናንተ ከፈለጋችሁ እንግዲህ ፍጭት አድርጋችሁ መጨመር ትችላላችሁ። አንድ ላይ እንግዲህ በደንብ ቆንጆ አድርጌ እንደዚህ አበስለዋለሁ ማለት ነው። ከዛ ቆንጆ ሆኖ ሽንኩርቱና ቲማቲሙ ከበሰለ በኋላ ቃሪያውን ከላይ እንደዚህ ያደርግበታለሁኝ እና በጣም ፈጣን ነው፣ ቀላል ነው። ለጤና ደግሞ በጣም በጣም እንግዲህ በቆሎ በጣም ነው የሚያጠነክረው። ቆንጆ ነው። በተለይ ኦርጋኒኩ ቢገኝ በጣም በጣም ቆንጆ ነው ማለት ነው። ከዛ እዚህ ጋር ግማሽ የሻይ ማንኪያ የሚሆን ኮረሪማን ያደረኩት። ከዛ ቆንደ በርበሬ አድርጌያለሁኝ። ለጣም ደግሞ ጨው አድርጌያለሁኝ። ሌላ እንግዲህ ቅመም አልጨመርበትም ማለት ነው። ከዛ አንድ ላይ ቆንጆ አድርጌ በደንብ አድርጌ አበስለዋለሁ። ያው እንዳያርብኝ እንግዲህ ጋዙን ትንሽዬ ቀነስ አድርጌ ነው ጊዜ ሰጥቼ ማቁላላው ማለት ነው።
እዚህ ጋር እንግዲህ አንድ ማጂ አድርጌበታለሁኝ ማለት ነው። ለጣዕሙ ቆንጆ ጣዕም ይሰጠዋል ማለት ነው። ግን ያው ግዴታ አይደለም። ካልፈለጋችሁ እናንተም አለማድረግ ትችላላችሁ። አንድ ላይ በደንብ አድርጌ አበስለዋለሁ አሁንም ማለት ነው። ከፈለጋችሁ በርበሬ ማድረግ ትችላላችሁ፣ እንዲያቃጥል ከፈለጋችሁ እናንተ። በዚህ መልኩ እንግዲህ ቆንጆ ሆኖ ከበሰለ በኋላ ከጎን ውሃ ጥጃለሁኝ፣ ትንሽዬ ውሃ ማለት ነው። ውሃው ሲፈላልኝ እንግዲህ ድስቱ ላይ እገለብጠዋለሁኝ ማለት ነው። በደንብ ቆንጆ አድርጌ እንግዲህ በደንብ እሳቱን ቀንሼ ቆንጆ አድርጌ አብስየዋለሁኝ። አሁን ውሃው እንግዲህ እየፈላ ስለሆነ እዚህ ላይ ቅቤ ያደርግበታለሁኝ ማለት ነው። ከዛ ያቁላላሁትን ቁሌቱን እዚህ ላይ እንደዚህ አድርጌ እገለብጠውና ውሃው በደንብ አድርጎ እንዲፈላ አደርገዋለሁኝ ማለት ነው። እና በዚህ መልኩ እንግዲህ እንደዚህ አድርጌ አንድ ላይ አማስለውና ድስቱን ከድኜ ውሃው እስኪፈላ ጠብቀዋለሁኝ። በዚህ መልኩ እንግዲህ ቆንጆ ሆኖ ውሃው ከፈላልኝ በኋላ ያዘጋጀሁትን የበቆሎ ዱቄት እጨምርበታለሁኝ ማለት ነው። ከዛ በቃ ፍርፍር ነው የሚለው። እንደዚህ አድርጌ እንግዲህ በደንብ አድርጌ አማስለዋለሁኝ ማለት ነው። ቅባት ትንሽ ይፈልጋል። ያው ቅባት ደግሞ እኔ በደንብ ስላደረኩበትኝ ልስልስ ብሎ ቆንጆ ሆኖ ለመታሸትም ምንም አያስቸግርም ማለት ነው። ልክ እንደ ገንፎ እንግዲህ በደንብ ቆንጆ አድርጌ እሽት አደርገዋለሁኝ ማለት ነው፣ ጊዜ እየሰጠሁኝ እና እንደ ገንፎ ደግሞ አያደክምም። በጣም ልስልስ ያለ ነው የበቆሎ ዱቄት ማለት ነው። እና ሽታው በጣም ልዩ ነው፣ ቆንጆ ነው። እንግዲህ ቁርስ ሰዓት ላይ ፈጣን ከፈለጋችሁ የእውነት ለመናገር በጣም ቶሎ ነው የሚደርሰው። ምንም ይሄን ያህል ጊዜም አይፈልግም። እና እንደዚህ ስርት አርጋችሁ ለቤተሰቦቻችሁ ብትመገቡ ትመሰገናላችሁ። ከዛ እንደዚህ አርጌ እንግዲህ በደንብ አርጌ አሸዋለሁኝ ማለት ነው። እና በቆሎም በጣም ብዙ ጊዜ እንደዚህ አይፈልግም፣ ብዙ ሰዓት አይፈልግም፣ ቶሎ ነው የሚበስለው። እና ጭልፋው ላይ ያለውን እንግዲህ እነዚህ ጥርግርግ አድርጌዋለሁኝ በማንኪያ። ከዛ መልሼ በደንብ አርጌ አሸዋለሁ። ምንም አያስቸግርም። ያው ቅቤም በደንብ ስላደረኩበትኝ ቆንጆ ሆኖ ነው የሚታሽልኝ ማለት ነው። አያስቸግርም። እና አሁን እንግዲህ እንደዚህ ልስልስ ያለ ይመስላል። ከዛ በኋላ እንደዚህ ሆኖ እንግዲህ ታሽቶ ቅዝቅዝ ሲል ራሱ ፍርፍር ነው የሚለው፣ ድርቅ ነው የሚለው ማለት ነው። እና እናንተ ከዚህ በላይ ድርቅ እንዲልም ከፈለጋችሁ መጨመር ትችላላችሁ ዱቄቱን ማለት ነው። እኔ ግን በዚህ መልኩ ልስልስ ብሎ እና ያው ፍርፍር ብሎ ቆንጆ ነው የሆነልኝ ማለት ነው። ወፍራም እንዲሆን ከፈለጋችሁ እናንተ ዱቄት መጨመር ይቻላል ማለት ነው። ያው የዱቄቱን መጠን ብዛቱን ማነሱን እንግዲህ ያው እንደ ቤተሰባችሁ መጠን ነው የምትጠቀሙት ማለት ነው። ከዛ እንደዚህ በማማሲያው እንትን ካልኩ በኋላ በማንኪያ እንደዚህ ፍርፍር አደርገዋለሁኝ። እንደዚህ ቆንጆ አርጌ ከፈረፈርኩት በኋላ ለ2 ደቂቃ የሚሆን እንግዲህ እሳት ላይ ተወዋለሁ ማለት ነው። እንደዚህ ቆንጆ ሆኖ ድርቅ ብሎ አሁን ተፈርፍሮልኛል ማለት ነው። ከዛ እንግዲህ ይኸው እንደምታዩት ቆንጆ ሆኗል። ከዛ ጣባው ላይ እንግዲህ አወጣዋለሁኝ ማለት ነው። እንደዚህ ቆንጆ ሆኖ ፍርፍር ብሎ በጣም የሚያምር ሆኖ ነው የደረሰልኝ። እና ሲበላም ደግሞ በጣም ነው የሚጣፍጠው። ግብአቱም ደግሞ ብዙ ነገር የሚፈጅ አይደለም። እንደዚህ እንግዲህ ኢትዮጵያም ያላችሁ ከሀገር ውጭም ያላችሁ እንደዚህ ሰርታችሁ ብትሞክሩት በጣም ነው የምትወዱት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ነባር ቤተሰቦቼ ስለምታበረታቱኝ ስለምደግፉኝ በጣም ነው የማመሰግነው። በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እንገናኛለን። የዛሬው ቪዲዮ ይሄንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። እንግዲህ ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። በአዲስና በቆንጆ ቪዲዮ እስከምንገናኝ ባባይ።